እዚህ ጋር ይሄው ዋናውን ሐሳብ ወደዛ መልሰዋለሁ ቦታው ላይ ያው ለእናንተ ለማሳየት ስለሆነ አጣሁት። ይሄው ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናሌ ተከታታዮች ሁላ እንዴት ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ እንግዲህ በጣም ይቅርታ ስለ ድምጼ በጣም ጉንፋን ይዞኝ ነውና ለዛ ነው ድምጼ እንደዚህ ሆነው ማለት ነው። ዛሬ ምንድነው ማሳያችሁ መሰላችሁ? በአንድ ስልክ ሁለት አፕሊኬሽን አድርገን እንጠቀማለን። ይሄን ደግሞ በቴክኖ ኮሞን 50 አልትራ በሱ አንድ አፕሊኬሽን ሁለት አድርገን እንደምንጠቀም ማሳያችኋለሁ ማለት ነው። ለምትመለከቱት እዛ አሁን እኔ ዋትስአፕ አንድ ነው ያለኝ እንደምትመለከቱት ሌላ ስክሪን የለውም እዚህ ላይ እንደምትመለከቱት ማለት ነው። ያለኝ ዋትስአፕ አንድ ነው። ሜሴንጀር ደግሞ ያለኝ አንድ ነው እንደምትመለከቱት። ፌስቡክም ያለኝ አንድ ነው። እዚህ ጋር እንግዲህ መፈልጋቸውን ሁለት አድርጌ መጠቀም የምፈልገውን ነገር እዚህ ጋር እንዴት እንደማመጣቸው አሳያችኋለሁ ማለት ነው። በነገራችን ላይ ኮሞን 50 አልትራ የሚባል ስልክ በጣም ወሳኝ ምርጥ ስልክ ነው። እስከዛሬ የምጠቀመው ሳምሰንጎቹ ነበረ። እኔ በጣም ነው ያጀበኝ ማለት ነው። አንድ ስልክ ለገዝቼው እኔ ቶሎ አያጅበኝም ነበርና የዚህ ለየት ያለ እንትን ነገር ነው። በቃ እንድትወዱት የሚያደርጋችሁ ነገር አለ። የምትፈልጉትን ነገር ይታዘዝላችኋል። ይሁን ስክሪን የምቀርጸው ራሱ በራሱ ነው። እንግዲህ ውስጡ ያሉትን ነገሮች እያንዳንዱ ነገር እየፈተሽኩ እናንተ ማሳያችሁ ማለት ነው። እንግዲህ ያለውን የስልኩን ጥራት ያው አሳያችኋለሁ እንዳልኳችሁ ያለውን ጥቅሞች እየቀረጽኩ ለክላችኋለሁ ኢንሻአላህ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን እንግዲህ ሴቲንግ ላይ እንገባለን። ሴቲንግ ላይ ገብተን ምን እናደርጋለን መሰላችሁ? እዚህ ላይ ያው ሴቲንጎቹ እንደዚህ ናቸው። የሱ የምትመለከቷቸው እነዚህ ናቸው። ፕራይቬሲ የምትለው ላይ ነው እኛ የምንገባው። እንደምትመለከቷት ፕራይቬሲ የምትለው እዚች ላይ አንዴ ይቺን ክሊክ እናደርጋለን። ክሊክ እንደምናደርጋት አፕስ የምትለዋለች እቺ እንደምትመለከቷት ይቺ ታያችኋለች። ቻይና ያው የቀስት መጠቆሚያ እስካሁን እንትን አላልኩም፣ በቀይ አክብላችኋለሁ። ይቺን አንዴ ክሊክ እናደርጋለን። እንደምትመለከቱት እንግዲህ እናንተ እኔ አፕሊኬሽን ስላጫንኩበት ነው። እንደምትመለከቱት ፌስቡክ አለው፣ ኢሞ አለው፣ ኢንስታግራም አለው፣ ሜሴንጀር አለው፣ ቴሌግራም አለው፣ ዋትስአፕ አለው። ያው ስልካችሁ ላይ የጫናችሁትን ስጭኑለት ያመጣላችኋል። እናንተ ወደታች እንደምትመለከቱት ማለት ነው። ከታች በኩል ያው ማፕ እንደሚለው በዛ ይጨምራል እሱ ራሱ። እኔ አሁን እናንተ ማሳየት የፈለኩት ለምሳሌ ዋትስአፕን አንዴ ማብራት ብቻ የሚጠበቅባችሁ እናንተ እንደዛ ስታበሩ እሱ ራሱ ከዛ ሁለት ያደርግላችኋል ማለት ነው። ወደዛ ለምሳሌ አሁን ሜሴንጀር አለ። ሜሴንጀሩን ክሊክ አደርገዋለሁ። እንደምትመለከቱት ሁሉንም እነዚህ ቴሌግራም ካረኩ ተፈለኳቸው፣ ኢንስታግራም ተፈለኩኝ፣ ኢሞንም ተፈለኩኝ፣ ፌስቡክንም ተፈለኩ ሁለት አድርጌ መጠቀም እችላለሁ እዚህ ስልክ ላይ ሌላ ተደራቢ ሳላወርድ ማለት ነው። አሁን ለምሳሌ ፌስቡክ አወርዳችሁ ሁለተኛ ፌስቡክ ለመጠቀም ብትሞክሩ ፌስቡክ ምን ምትልናት ማውረድ የምትችሉ ሊስተር ምትል መስላችኛው ሊስተር ሚል ነው እንጂ እንደዚህ ያለ ፌስቡክ ማውረድ አትችሉም። ወይም ደግሞ ዋትስአፕ የዚህ ዋትስአፕ ማውረድ አትችሉም። ወይም ዋትስአፕ ቢዝነስ ወይም ደግሞ ዋትስአፕ ጂቢ ምናምን የሚባሉ ናቸው እንጂ ሁለት ለማድረግ ተፈለጋችሁ የምታወርዱት ይሄንን ዋትስአፕ ራሱ ማውረድ አትችሉም ማለት ነው። በዚህ አፕሊኬሽን በዚህ ስልክ ግን ይቅርታ፣ በዚህ ስልክ ግን አንዱን አይነት ሁለት አርጎን እንደታረጋችሁ የምትጠቀሙ እንደዚህ ገብታችሁ ማብራት ብቻ ነው የሚጠበቅባችሁ። ኢሞንም ተፈለኩኝ ራሱ እዚህ ኢሞ የሚለውን አንተለዋለሁኝ አበረዋለሁ። እንደዚህ እንደምትመለከቱት ሳበረው እዛ ጋር አንድ ኢሞ ነው አረኩ፣ ግን ሁለት አድርገን እንዲጠቀም ያሰኛ ማለት ነው። እስኪ ወደኋላ እንመለሳለን። ያው አላብዛባችሁ ይቅርታ፣ ወደኋላ እንመለሳለን። እንግዲህ ስክሪናችን ሆኖ መጥቷል። የምትመለከቱት እንግዲህ እዚህ ጋር ፌስቡክ እና ያው ሜሴንጀር ዋትስአፖች እነዚህ ናቸው ያሉት። እዚህ ጋር እንግዲህ እንደምትመለከቱት ይሆናላችሁ ምልክት አድርጎባቸዋል። እንግዲህ እንደምትመለከቱት አሁን ይሄኛውን ዋትስአፕ መጠቀምበት ዋትስአፕ ነው እንደምትመለከቱት። ከዚህ ወጣለሁኝ። እዚህኛው ዋትስአፕ ላይ ስገባ በአዲስ ቁጥር ክፈት እያለ ነው እንደምትመለከቱት። አያችሁት? እዚህ ላይ እንግዲህ ያው ስልክ ቁጥራችሁን ካስገባላችሁ ስልክ ቁጥራችንን አስገብተን እዚህ ቦታ ላይ መክፈት እንችላለን ማለት ነው። እስቲ ለምሳሌ ላስገባና ላሳያችሁ ማለት ነው። እንዴት አድርጎ ሁለት ዋትስአፕ እንደሚከፈት ላሳያችሁ። ያው እንግዲህ ያለ ያካፋፈሉ እንደማንኛውም ነገር ያው ፈቃድ ተሰጥታላችሁ። ከፈቃድ ዋትስአፕ እንደምከፍቱት
እንደዛ ነው የምትከፍቱት። ይሄው አይጠፋችሁም ለእናንተ። እንደምትመለከቱት አሁን የተደወለው ለምንድን ነው እንትን እያለው ነበር ማለት ነው። ደውለው ኮድ ለኔ ለመስጠት ነበረ። እዚህ ጋር እንግዲህ ያው እንደምትፈልጉት ማንኛውም ሀሳብ እንደምትከፍቱት ከፍታላችሁ። እኔ አብዱ ስለሆነ አብዱ እዚህ ጋር ኢሜል ያው ይሄ ዋትስአፕ የሚጠይቃችሁ ጥያቄ ነው። ዋትስአፕ የሚጠይቃችሁ ጥያቄ ስለሆነ እንደምትመለከቱት እንግዲህ እንዲህ አድርጌ ዋትስአፕን ከፍቻለሁ። እንደምትመለከቱት ይታያችኋል በትክክል በቃ ዋትስአፕን እንዲህ አድርጌ ከፍቻለሁ ማለት ነው። እንደምትመለከቱት እንዲህ አድርጋችሁ ያው የምታገኙትን ቁጥሮች እዛ ማግኘት ትችላላችሁ። እንዲህ አድርጋችሁ ሁለት ዋትስአፕ መጠቀም ትችላላችሁ ማለት ነው። እና አያችሁት ይሄኛው ዋትስአፕ ላይ እዚህ ላይ በአንድ አይነት ዋትስአፕ ሁለት አድርጌ መጠቀም ትችላለሁ። አንደኛው ዋትስአፕ ቢሆንና አንደኛው ዋትስአፕ ደግሞ ይሄውና እዚህ ጋር እንደምትመለከቱት ማለት ነው። ወይንም ደግሞ ሲቆይ ከዛ አውጥቼ ጎና ጎና አድርጌ ላሳያችሁ። እነዚህ አያችሁት ይሄ ኖርማሉ ነው። ይሄ ያው ኮፒ ያደረኩት እዛ ሁለት አድርግልኝ አልኩት የጠየቁት ነው። ይሄኛው ዋትስአፕ በእኛ ተጠቀማለን እንደምትመለከቱት። ይሄኛው ዋትስአፕ ደግሞ አዲስ ከፈኩበት አሁን እናንተ ጋር አብረን ከፈት ነው ማለት ነው። ኢሞ እንደምትመለከቱት ተፈለኩኝ። ኢሞም እንደዛ ቁጥር አስገባ ነው የሚለው። እንደዛ አድርጋችሁ አስገባ ብላችሁ መክፈት ትችላላችሁ። ኢሞ ግን ይሄውና እየተጠቀምኩበት ነው እንደምትመለከቱት። አንድ የተጠቀምበት አለኝ፣ ሁለተኛ ተፈለኩ መጠቀም ይችላልው። ሜሴንጀርም እንደምትመለከቱት አለ እዚህ ጋር። ሜሴንጀራችሁንም እንደዛ አድርጋችሁ እንዴት አድርጋችሁ እንደምትጠቀሙት ኢሜል ይሆናላችሁ። ኢሜል እና ፓስወርዳችሁን አስገብታችሁ ሜሴንጀራችሁንም እንዳርጋችሁ መጠቀም ትችላላችሁ። አዲስ ሜሴንጀር መክፈት ተፈለጋችሁ ደግሞ ክሬት ነው አካውንት የሚለው ከታች በኩል ክሊክ አድርገን አዲስ ሜሴንጀር መክፈት እንችላለን። አንድ አይነት ሜሴንጀር እናለው ሁለት አድርገን ግን መጠቀም እንችላለን በዚህ ስልክ ማለት ነው። በጣም ጠቃሚ ነገሮች አሉት። አሁን ለምሳሌ እኔ እዚህ ጋር ይሄው ዋናውን ሐሳብ ወደዛ መልሷል ቦታው ላይ ያው ለእናንተ ለማሳየት ስለሆነ አጣሁት። ይሄም እንደምትመለከቱት ሲሆን ይሆናል። እዚህ ጋር አሁን ኢሜል አልፈልጋትም ልበል። ኢሜል ካላፈለኩት ምን ማድረግ አለብኝ መሰላችሁ? ቅርታ ወይ ሴቲንግ ላይ በዝርግባ አሁን ሴቲንግ ላይ ገባ ነበር መልሼ እዛው ላይ ሄዳለሁ። ፕራይቬሲ መሄድ ነገባና አፕ መጥተው ላይ ገባለሁኝ። አሁን ኢሜል አልፈልገውም መልሼ እዛው ላይ ያው ለእናንተ ለማሳየት ያህል ነው። አሁን እንግዲህ እኔ ሜሴንጀር ነው ሐሳብ ብቻ ናቸው ያሉኝ። አሁን ተመልሰን እዛ ቦታ ላይ ስንሄድ እንዴት ነው ኢሞ የለም በቦታው ላይ ማን እንላለው? ዋትስአፕ እና ሜሴንጀር እና ዋትስአፕ እዛ እየበረረ ስላለ እንደዛ አድርጋችሁ መጠቀም ትችላላችሁ። በጣም ምርጥ ስልክ ነው። ይሄን ስልክ ለያዛችሁ ሰዎች እና እንግዲህ ለሳምሰንጎች እንደዚህ አይነት ነገሮች ካላችሁ አይቼ እንግዲህ ማሳየት ይሆናል። ለቴክኖ ተጠቃሚዎች ደግሞ ይሄ እንዳርጋችሁ መጠቀም ትችላላችሁ። ሳምሰንግ ላይ እንግዲህ እንደዚህ አይነት አማራጭ ካለው ሴቲንጎች አፕዴት ያደረገ ነገር ካለ አዲስ ነገር ካለ ቪዲዮ መስራላችሁ ይሆናል። ለዛው በዛ እንዳርጋችሁ መጠቀም ቴክኖ የምትጠቀሙ ሰዎች እንደዛ አድርጋችሁ መጠቀም ትችላላችሁ። የዛሬችን ቪዲዮ እንግዲህ ይሄንን ይመስል ነበር። በሌላ ቪዲዮ ስንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።